ከተለያዩ የሀገሪቱ ጫፍ ወደ መዲናችን አዲስ አበባ የገቡ ጥንዶች ከመንገድ አረፍ ብለው ከአዲስ አበባ አየር ጋር ተስማምተው ጥር 18 ወደ ወዳጅነት ፓርክ ለመጓዝ ማልደው ለመነሳትና የሰርግ ቀናቸውን ለማየት ያላቸውን ጉጉት መገመት አያዳግትም። ጥድፊያ ነበር ለማለት ይቻላል። አቀባበሉን፣ መስተንግዶውንና የከተማውን ውበት እያደነቁ በየመሃሉ ደግሞ ባህላዊ ጭፈራቸውን እየጨፈሩ አረፍ ሲሉም በቅድመ ጋብቻ ስልጠና ምን እንደተማሩ እየተወያዩ ወደ ወዳጅነት ፓርክ ጉዟቸውን አቀኑ። የወዳጅነት ፓርክ በከተማችን አዲስ አበባ መሃል ላይ የሚገኝ ዋና የመዝናኛ ስፍራ ነው። ወጣቶች፣ ጎልማሶች፣ አዛውንቶች፣ ጥንዶች፣ ቤተሰብ፣ ስፖርተኞች ብቻ ሁሉም በስራ የደከመ ሰውነቱን ለማፍታታትና ለማሳረፍ ፎቶ ለመነሳት ማህበራዊ መስተጋብርን ለማጠናከር ስፍራው ይመረጣል። የሺ ጋብቻ ሙሽሮች ወዳጅነት ፓርክ የደረሱት ከማለዳው 1 ሰዓት ላይ ነበር። የሺ ጋብቻ አጋፋሪዎች፣ ፈረሰኞች፣ የፖሊስ ሰራዊት ማርሽ ባንድ ለዝግጅቱ ትልቅ ድምቀትና ውበትን ሰጥተውታል። የቪዲዮና የፎቶ ባለሙያዎች ስፍራቸውን ይዘው የሙሽሮችን መምጣት ይጠባበቃሉ። ብቻ ምን አለፋችሁ አንድም ሙሽራ ከካሜራ እይታ ሊያመልጥ አልቻለም። አንዱ ቢስተው ሌላኛው ያገኘዋል። ፎቶ ማንሳት ሳይሆን ማደን ነበር ብንል ይቀላል። ከአንዴም ሁለቴ ከሁለቴም ሶስቴ በካሜራ አይን ውስጥ ያልገባ የለም። ይህ ደግሞ ለሙሽሮች በሕይወት ዘመናቸው ሁሉ ማስታወሻ የሚሆናቸው ኩነት ነው። እኔ ማደሬ ነው ከበላው ከጠጣው ማደሬ ነው ሁሉ ማደሬ ነው አያ በነጨው አያ በነጨው አያ በነጨው ጉዞው መች በዚያ በቃና ፈረሰኛ ከፊት እየመራ በመኪኖች ታጅበው በእልልታና በሆታ በሰፊውና በተንጣለለው የቸርችል ጎዳና ሽቅብ አቀኑ ወደ አድዋ ድል መታሰቢያ። አድዋ ድል መታሰቢያ እንደደረሱ ወደ ሰርጉ አዳራሽ ከመግባታቸው በፊት በባህላችን መሰረት በእናቶችና በአባቶች በሀገር ሽማግሌዎች ተመርቀውና ጉልበት ስመው ነበር ወደ አዳራሹ የገቡት። ይህ መርሃ ግብር የራሱ የሆነ ደስታን የሚሰጥና ቤተሰባዊነትን የሚፈጥር ልዩ ትዕይንት ነበር ለማለት ይቻላል። ቤተሰብን መመስረት ሀገርን መገንባት ነው።